ሰና አንተ ነህ? ስሙን ፈልገው ነው? የምታደርገው ነገር ሁሉ አይመቸኝም። ምን አገባኝ ታዲያ? እኔ ማድረግ ስለምፈልግ እንጂ አንተን ደስ እንዲልህ አይደለም ማደርገው። እንዳንተ አይነት ሰዎች ከሞቱ አንድ ቀን እንኳን መታወስ አይችሉም። በማያስጨንቀው እየተጨነክ ነው። እኔ በህይወት እያለሁ ስለማደርገው ነገር ነው እንጂ ከሞትኩ በኋላ መቃብሬ ላይ ስለሚጻፈው ነገርም ሆነ ስለሚፈጠረው ነገር አይመለከተኝም። ስማ፣ የጠራውክ እንድትፈላሰፍብኝ አይደለም። እና ናፍቄ ነው? ድጋሜ ከእህቴ አጠገብ እንዳትደርስ ላስጠነቅቅ ነው። ኦ የፍቅረኛ ወንድም ነህ እንዴ? መቼም ጅል ካልሆንክ ከእህቴ አጠገብ እንደማትደርስ ተስፋ አደርጋለሁ። ከደረስክ ደግሞ ቤተሰቦችን ተሰናበታቸው። ጅል እንኳን አይደለሁም፣ ግን እብድ ነኝ። ሰዎች የጣሉብኝን ህግ ማፍረስና አታድርግ የተባልኩትን ማድረግ በጣም ያስደስተኛል። አሁን ራሱ አንተ ቀድማት መጣህ እንጂ እሷን እዚህ አካባቢ ሊጠብቃት ነበር። ወንድሜ ሳን ምን እየሰራችሁ ነው? የኔ ፍቅር ወንድምሽ ሸልምሲያዬን ያደረው መሰለኝ። መቼ ነው ወልዳችሁ አጎት የምታረጉኝ እያለኝ ነበር። አፍህን ዝጋ አንተ አሰፋሪ ሰውዬ፣ ተረጋጋ። አሁን ያንተን ወንድምነት ጨርሳ የኔ ሚስት ሆናለች። አሁን የምታወራት እንደ እህትህ ሳይሆን እንደ ሰን ሚስት ነው። እሺ እኔ እያለሁ እህቴን እንድታበላሻት አልፈልግም። እህትህን ስፈልጋት ወንድ ሆኜ ነው። ወንድ ብቻ አይደለም ባልም ጭምር ሆኜ ነው። ባልም ብቻ አይደለም ሴትም ላደርጋት ነው። ሴት ብቻም አይደለም እናትም ጭምር ላደርጋት ነው። እናት ብቻም አይደለም እኔ ንጉሥ አይደለሁ ንግስትም ጭምር ላደርጋት ነው። አንተ ይህን ማድረግ ትችላለህ? አትችልም። በፍጹም ያንተ ሚስት እንድትሆን አልፈልግም። ማለት የምትችለው ሽማግሌ ልከህ በክብር ውሰዳት ነው እንጂ ሚስትህ መሆን አትችልም ማለት አይደለም። ምክንያቱም ፍቃድህን አልጠየኩም።